ሰላም ሰላም፣ እንዴት ናችሁ? ናቲ ተመልሷል። I wanna talk about giving up. I just wanna talk to that sound. ለእሷ ነው የምናገረው። ይሄንን ለእሷ ነው የምናገረው። እናሽንና ምንም አታመጪ በባሻል ምንም አታመጪ። አንተም ስትነግራት ወይ አንቺ ስትነግራት ምንም አታመጪ። ብዙ አሳለፍ እኔ ብዙ አሳለፍ ያለ በቃ ጊቭ አፕ ማድረግ የለብንም። ለምን ጊቭ አፕ ምናደርገው? ዋይ ጀስት ኮርኒ ሊሆን ይችላል፣ ዊርድ ሊሆን ይችላል። አሁን ለዚህ ሳወራ ግን ዋይ ዊ ዶንት ጊቭ አፕ። በቃ ለምን ጊቭ አፕ እናደርጋለን? አንድ ነገር እንሞክራለን ለአመታት ወይ ደግሞ ለወራት ይህ ነገር ትክክል አይደለም ብለን አይምሮአችን ጋር ልንጣላ እንችላለን። ወርዝ ላይ ያደርግ ይችላል ወደፊት፣ ግን አትሊስት አርግተናል። የምንወደውን ነገር አርግተናል። ለምን እችኛው ውስጥ ያለችዋል ምን ማብል ታረጋለች እናያቷንና በቃ መከራ ሰው ታበላለች። እና we don't give up አታረግ። ሜቢ ይሰራል አይሰራም፣ በቃ በሜቢ ውስጥ ልናሳልፍ እንችላለን። የሆነ ቪዲዮ ስንሰራ፣ የሆነ ካምፓኒ ስንጀምር፣ ቢዝነስ ስንጀምር፣ ትምህርት ስንጀምር ማንም ላያጨበጭብልን ይችላል። ሁሉም እስኪያጨበጭብልን ማንም አያጨበጭብልን። ስሎ እቺ ነች። እሷም እኛ ነን በቃ የምናጨበጭባት። ማንም ሊያጨበጭብልን አይችልም። ያውቴን ነው ሞቲቬሽን ሊሆን ይችላል፣ ግን እኔ እያወራሁ ያሉት ለሷ እዚህ ውስጥ ላለች ከእንቅልፍ ልተኛ ስል ይሄ ነገር እኮ ቪዲዮ የምትሰራው ነገር እኮ አይታይም ምናምን አይሰራም አይሆንም እኮ ታቆምስ ምናምን ትላለች። በኋላ ደግሞ ነገ ከነገ ወዲያ መጣ እራሷ መጣ ህይወትን እየኖርክ አይደለም you are depressed። እራሷ መጣ ማለት እራሷ ታጠፋለች፣ እራሷ ታለማለች። አይሆንም። just I fucking don't care. Browski, don't give a fuck about the sound that in your head. Period. ሰከንድ ዊክ ላይ የእውነት እንላችኋለሁ በጣም ሲፈታኝ ነበረ። ጠዋት እነሳለሁ አይሰራም፣ ማታ እነሳለሁ ታገለዋለሁ ብለን መንፈሳዊ ትግል እኮ ሆነብኝ ማለት ግን ገና በሁለተኛው ሳምንት ተስፋ ላይ አስቆርጠኝ ይፈልጋል። አይሰራም እኮ ምንድነው የምትሰራው? the same thing every day, the same thing recap, the same reflection, the same gym, the same you ብለህ ማውራት እንደዚህ ቀሪ ምንድነው ጥቅሙ ትላለች። ጥቅም አለ። በሱ በፕሮሰስ ውስጥ ነው በፌል ውስጥ ነው የምንሰራው። አሁን ቢዝነስ ስትጀምሩ ይሄ ቢዝነስ ማን መጥቶ ይሰራላችኋል? እነዚህ አይነት ቢዝነስ ማን ኮድ ልታረግ ቦስ ማን ነው ያንተን ፕሮግራም ይሰራል? ማን ነው ያንተን አፕሊኬሽን እንደሚል your own ዲዛይን or your own purpose አይታችሁ ኤግዛምፕል ሰዱና በቃ እንደዚህ ትናጫለች። ውስጥ ነች መብል ለምታርቀው ትንሽ ነው የምታወራው። ትንሽ ትለፈልፋለች። don't care about her. just አሸንፏት። fight for it. fight to control yourself. fight ኮንትሮል ካደረገች እሷ ወይ ኮንትሮል ካደረገቻችሁ you become slave to it። እና ስሌቭ ከሆናችሁ ደግሞ ራስኪ you're doomed bro, you are doomed። አልናሽንና ማለት አልሰማሽ I swear God fuck you. what is your name? the little sound. fuck you little sound። በቃ መጽሐፉ ታይትሉ የከሌ ህይወት አው ይሄ የናቲ ህይወት ብሎ ከተጻፈ የሆነ መጽሐፍ እና የሆነ ሰው መጥቶ ከገዛው ያን መጽሐፍ ሲያነብ ኢንተረስቲንግ የሆነ ነገር ነው የሚያገኘው። ሊማርበት፣ ከስህተቶቻችን ሊማርበት፣ ከዓላማችን፣ ከትጋታችን፣ ከቁርጠኝነታችን ሊማርበት ይችላል ወይ ብላችሁ ማየት ትችላላችሁ። እና አብዛኛዎቹ አልጋ መጥፎ ነች፣ ኮምፈርት ነች። አሁን ሌሊት እኔ አልተኛውም በስነ ስርዓት ከቀኑ 6 ሰዓት ነው የተነሳሁት ዛሬ። ግን if I give up ዛሬ ቀኑ 6 ሰዓት ነው የተነሳሁት እኩለ ቀን ላይ በግማሽ ቀን ተነስቼ እንዴት እንደዚህ ዓላማ ምናምን ብዬ ላቆም ይችላል። ጊቭ አፕ ላደርግ ይችላል። ግን ጊቭ አፕ አላደርግም። የኔ ቻናሎች ብትገባ አብዛኛው ጊዜ እንቅልፍ ተቃጠልኩ፣ እንቅልፍ እንትኖንኩኝ ወደዛ እንቅልፍ ተቃጠልኩ፣ መነሳት አልቻልኩም ነው የምትሉት። ግን I don't give up። ለምንድን ጊቭ አፕ ማላደርገው? ለምን I have a purpose in life። እግዚአብሔር የፈጠረኝ እዚህ አልጋ ላይ ተኝቼ የእናቴን ምግብ በልቼ
ከእናቴ ጋር አውርቼ የእናቴን ስራም ሰርቼ እንትን አይደለም። ጀስት አይ ሃቭ አ ፐርፐዝ ደግሞ መከተል አለብኝ። የዓለማችን ትልቁ ፖድካስት ነው እና ህይወታችሁ እንደዚህ ቢሆን አሁን የምትኖሩትን ህይወት ትኖሩታላችሁ ወይ አለ። ኤግዛምፕሉን የሰጠው ደግሞ እንደዚህ ነው። ፊልም ክሩ፣ የካሜራ ክሩ፣ አውዲዮ፣ ኤኒቲንግ ሁሉም ክሩ በቃ ሙሉ ስቱዲዮ ክሩ ቤታችሁ እየመጡ በየቀኑ ቢቀርጿችሁ እንዴት ነው አክት የምታደርጉት? ያንን አክት ኑሩት። አሁን ላይ ኑሩት። ካሜራ ጠዋት 12 ሰዓት መጥተው በር ከፍተው ካሜራ ሴታፕ አድርገው ህይወታችሁ ቢቀርጿችሁ እንዴት ነው የምንኑሩት? እሱን ኑሮ ኑሩት። ያንን ኑሮ እስክታገኙት ድረስ ጳውሎስ ብሏል፣ መወደውን ነገር አላደርግም አልወደውን ነገር ግን አደርጋለሁ አይደለ? በቃ በጳውሎስ ደረጃ ራስ በጳውሎስ በቅዱሱ በትልቁ ጳውሎስ የአዲስ ኪዳንን ግማሽ በላይ የጻፈው ጳውሎስ ራሱ ይቸገራል። አንተ ብቻ አይደለም መወደውን ነገር አላደርግም ማልወደውን ነገር ግን አደርጋለሁ ብሏል። እና just don't give up on your life. just ቁርጠኛ ሁን፣ ተጋደል። በቃ እንደ መንፈሳዊ ትግል እንደምትታገለው ዓለማዊ ህይወትንም ታገል እና ታገል። በቃ የእውነት መታገል አለብን፣ ግዴታ መታገል አለብን። ሃፒነስ ብሮ። ፐርፐዝን በሃፒነስ አታገኝም። ፐርፐዝን ካሳካው በኋላ ነው ሃፒ የምትሆነው። በሃፒነስ ፐርፐዝን አታገኝም። በፐርፐዝ ነው ሃፒነስን የምታገኘው። just think ገባሽ? think outside of the box። በቃ አስብ፣ ከአውትሳይድ ኦፍ ዘ ቦክስ አስብ ያንቺ የእውነቴን ነው። ይሄን እየነገርኩ ያሉት ለራሴ ነው፣ ለፊውቸር ሰልፍ። ይሄን ቪዲዮ አንድ ፖድካስት ላይ ወይ አንድ ኢንተርቪው ላይ ቀርበ ይሄን ቪዲዮ እኮ አይቻለሁ ብለህ ታደርገዋለህ። I'm not giving up። እውነቴን ነው። I give up like 4 times። ገና 5ኛ ጊቭ አፕ አላደርግም። የእውነቴን ነው የምላችሁ። ግን ብዬ ቁጭ ብዬ 5 ደቂቃ 3 ደቂቃ ቪዲዮ ሰራታለሁ እንጂ እኔ ጊቭ አፕ አላደርግም። ይሄን ማይክ የገዛሁት፣ ይሄን ሪንግ ላይ የገዛሁት፣ ይሄን ስልክ እህቴን ለምኜ ያስገዛሁት በጥቅም በዝም ብሎ ቁጭ ብሎ ዳስ በቃ አዋራ እንዲበላ አይደለም። ስልኩም ደግሞ መጥፎ ነገር እንዳደርግበት አይደለም። እንድሰራበት አለቀ። እግዚአብሔር ደግሞ ይረዳ። በቃ አለቀ። በትንሹ ታመን በትልቁ ክሳሃለሁ ነው እኮ ነው። በትንሹ ታመን በትልቁ ክሳሃለሁ። ምን በትንሹ መታመን ነው ለሱ ያለብን? በትንሹ ነው መስራት ያለብን። እግዚአብሔር ደግሞ በትልቁ ይክሰናል። በትልቁ አርግቶ በአደባባይ ይክሰናል። ተደብቀን እኛ ስናለቅስ የነበረው ተደብቀን ኪዳነ ምሕረት እግዚአብሔር መላእክታን ሁላችሁም በእምነታችሁ ስናል የነበረው ያን ምክንያት አይደለም። በትንሹ ከታመነለ በትልቁ ይክሰናል። የእውነቴን ነው የምላችሁ። እና just don't give up on your life። የእውነቴን ነው። I'm not giving up። የ5 ደቂቃ ቪዲዮ እየሰራሁ ይሄን ቻናል አስቀጥለዋለሁ። አሁን 5 ሰብስክራይብ ደርሰናል። አንድ ዓላማ አለ። ያንን ዓላማ ማግኘት አለብን። ያን ዓላማ የምናገኘው ደግሞ ተኝተን አይደለም። ኧረ ጌታዬ ኧረ እባክህ ብለን አይደለም። አይሆንም። ስራ አሳየው። እንዲህ ነው ስራ እናሳየው። ኦኬ ፖቴንሻልን አሳየው። ፖቴንሻልን ስታሳየው ትንሽ ደግሞ እምነት ጨምሪበት። ኦኬ አጋዲስ ይሄ ነገርማ ሊሰራ ይችላል። ምክንያቱም ቁርጠኛ ሆኗል። ዓላማውን ስትሬት አድርግቷል። ከዛ ያንን ነገር ትንሽ ደግሞ ልስጠውና ደግሞ ያሳየኛል። ትንሽ ሰጥቶ ያሳያል። አለቀ። እናንተ በትንሹ በትልቁ ይከሰናል። የእውነቴን ነው። በትንሹ ከታመን በትልቁ ይከሰናል። እኔ በጣም ነው ማምነው። በትንሹ ከታመን በትልቁ እንደሚከሰን እውነቴን ነው። የእውነት ዶን ጊቭ አፕ። ትንሿን እንትን አታስቧት። ሰይጣን የተረገመ ሰውዬ እንኳን አይደለም ፍጡር ተረገመ። ቲንክ እኛን ሊጨፈጭፍ በቦታው ስለገባ ሊጨፈጭፈን ነው የተነሳው። በቦታው ነው አይቀባል። ሲወርድኛ ተፈጠረ እናቱንና ለምን የኔ ቦታ ወሰዳችሁ ብሎ ስንት ዓመት 7000 ዓመት ብሎ ይቀጠቅጠናል። ለምን አያርፍም? ሰይጣን ቁርጠኝነት ደግሞ እንደማያሸንፍ እያወቀ ተስፋ አይቆርጥም። ምን ማለት ነው? ቪዲዮ ወደፊት አይቼው ምስቅበት፣ ምገረምበት፣ ማስተምርበት ቪዲዮ ይሆናል ብዬ አስቤ ነው ይሄን ቪዲዮ የሰራሁትና
ጀስት ዶንት ጊቭ አፕ። የሆነ ከደበረ ጊቭ አፕ ለማድረግ ከፈለግ ይህን ቪዲዮ እያየ ተጽናና። ዝናብ እየዘነበ ግን አወራል ይጩ አያገባኝም። ለራሴ ነው ለእናንተም ከሆነ ይሁን። በቃ ቱዱ ሊስትን ላሞላ ትችላለህ። ፕሮዳክቲቭ ዴይ ላተሰልፍ ትችላለህ። በገባችኋል? አላማህን ስታሳድግ ትክክለኛ ፓዝ ነው አይደለም የሚለውን ነገር ልትጠራጠር ሜቢ ይሄ እኮ ሜንት ቢ አይደለም ለኔ አይደለም ልትል ትችላለህ። ገባህ? ለአመታት ማንም ላያጨበጭብልህ ይችላል። እና ደግሞ ከከበደ ትክክል ነው፣ መክበዱ ትክክል ነው፣ ግዴታ መክበድ አለበት። በቃ ሃየር ሪስክ ሃየር ሪዋርድ ነው አይደል? ሃየር ሪስክ ሃየር ሪዋርድ። በቃ ትል ከከበደ ጉድ በቃ አለቀ። ከብዶሃል፣ ሃርድ ነው ጉድ። ምክንያቱም ዘ ሃርደስት ቲንግ ነው ፔይ ኦፍ የሚያደርግ። ገባህ አይደለ? እና ደግሞ ብዙ ሰው ደግሞ ሃርድ ነገር አይመቸውም። ኮንፈርት ነው የሚመቸው፣ ውሸት ነው የሚመቸው፣ ላይ ነው የሚመቸው። ገባችሁ አይደለ? የተቀመመ ላይ ነው የሚፈልገው፣ የተቀመመ ኮንፈርት ኤክስኪውዝ ነው የሚፈልገው። ለዛ እሱን አንተ ማሸነፍ አለብህ። ገባ? መጨረሻ ላይ ሁሉም ሰው ያጨበጭብላል። የሞቴን ሁሉም ሰው ያጨበጭብላል። ሁሉም ሰው በቃ ናቲ ሂዲድት ኢንስፓየር አርግቶኛል ይላል፣ ሞቲቬት አርግቶኛል፣ የሱን ቪዲዮ ሳይ ጀስት እነቃቃለሁ ይላል። ማን ያዘዋል? ሽት አይደለም፣ ጀስት የእውነቴን ነው የምለው። አይምሮዬም አንዳንድ ጊዜ ሁሉም ሰው የሰው ልጅ ጠላቱ ሰይጣን አይደለም ወር ሌላ ነገር አይደለም፣ የራሱ የገዛ የሰው ልጅ ነው ስለሚል የገዛ ጠላቴ ራሴ ነው። ለምን እቺን ትንሿን እንትን ኮንትሮል እንድታረግኝ ያደረኩት በራሴ ፍቃድ ነው። ገባችኋ? ነፃ ፍቃድ አለን። ሁሉም ነገር ነው መብታችን ነው፣ ቾይዝ ነው ሁሉም ነገር ብዬ ማስበው። ፍቅርም ህይወትም በቃ የተወሰኑ ነገሮች ቤተሰብ፣ ዘር፣ ሃይማኖት፣ ውልደት፣ ቦታ፣ የተወለድክበት ቦታ የተወሰኑ ነገሮች ናቸው ምርጫህ እንጂ ከተወለድክ በኋላ ካደግ ከ18 ዓመት ከምናምን በኋላ ከ17 ከ15 ዓመት በኋላ ምርጫን ሁሉም ነገር የምታረጋቸውን ነገሮች ኤቭሪ ዲቴል ኤቭሪ ዲሲዥን ዩ ሜክ ኤቭሪ ዴይ በራስ ምርጫና በራስ ፍላጎት ነው። እና just don't give up on your life. just don't think እቺኛዋ መጥፎ ነች። የራስ ጠላት ራስህ ነህ። ራስህን ጠላት ራስህ ወዳጅ አድርገው። እግዚአብሔር የዛ ሰዓት ይረዳሃል። እና just don't give up. don't give up. just ቀስ በቀስ ኢነርጂ እንደዚህ ከፍ እያለ ነውና just don't give up። እና የመቻቹ አላቀም በቃ just don't give up።